ቀኑ ደመናማ ነበር። አየሩም በተስፋ መቁረጥ የከበደ ይመስላል። ምህረት በሲቲ ላይን የብድር ተቋም መስታወት በር ፊት ቆማለች። የብድር ኦፊሰሩ ቃላት በጭንቅላቷ ውስጥ ሲደጋገሙ መዳፎቿ ይንቀጠቀጡ ነበር። ይቅርታ እመቤት ምህረት፣ ማመልከቻሽ ተቀባይነት አላገኘም። ከንፈሮቿ ተንቀጠቀጡ። ይህ የመጀመሪያው ውድቅ መደረጉ አልነበረም፣ ነገር ግን በጣም የሚያመው እሱ ነበር። በጠረጴዛው ላይ የተከመሩ ሂሳቦች፣ ያለፈባቸው የቤት ኪራዮች እና እንደ እፍረት የማንቂያ ደወል በየማለዳው የሚደውሉ ባለዳዎች ነበሩባት። ከሕንፃው ወጥታ ስትራመድ ሰማያት ተከፍተው ዝናቡ እንደ ነፍሷ ነጸብራቅ ይዘንብ ጀመር። ለመሮጥ እንኳን አልሞከረችም። በእንባዋ ከዝናቡ ጋር እየተቀላቀለ አምላክ ሆይ ለምን አትረዳኝም? ጸልያለሁ፣ ጦሜያለሁ፣ ባለኝ አቅም እሰጣለሁ፣ ለምን እንደረሳኸኝ ይሰማኛል እያለች በዝናቡ ውስጥ ተጓዘች። ያን ምሽት ምህረት በጠበበው አልጋው ላይ ተቀመጠች። የሻማው ብርሃን በዛለው ፊቷ ላይ ጥላውን ያሳርፍ ነበር። መጽሐፍ ቅዱሷን አንስታ ገጾቹን ገለጠች። መጽናኛን አጥብቃ ትፈልግ ነበር። አይኖቿ ማቴዎስ 6:33 ላይ ያረፉ። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ቁጥሩን በትኩረት ተመለከተች። በጥልቀት ተነፈሰችና መጽሐፍ ቅዱሱን በኃይል ዘጋችው። የእግዚአብሔርን መንግሥት መፈለግ እንዴት የቤት ኪራይን ይከፍላል እያለች በክፍል ውስጥ ተመላለሰች። ቤተ ክርስቲያን ሄዳለሁ፣ እጸልያለሁ፣ እቶማለሁ፣ በመዘምራን ክፍል አገለግላለሁ። ሆኖም አሁንም ባዶ እጄ ነኝ። እግዚአብሔር ሌላ ከኔ ምን ይፈልጋል? የምህረት ትልቁ ጠላት የገንዘብ እጥረት አልነበረም፣ ብርሃን እጥረት እንጂ። የእግዚአብሔር አቅርቦት መለኮታዊ ሥርዓት እንደሚከተል አልተረዳችም ነበር። ጸሎቶቿ የአስተዳደር ጥበብ የሌላቸው ተአምራት ጩኸቶች ነበሩ። እግዚአብሔር እንዲያስተምራት ከመጠየቅ ይልቅ እንዲሰጣት ብቻ ትጠይቅ ነበር። በመንግስቱ ውስጥ የፋይናንስ የበላይነት በመለመን ሳይሆን በመረዳት እንደሚገኝ አላወቀችም ነበር። እንደ መስጠት፣ ትጋት፣ ታማኝነት እና ዓላማ ያሉ መርሆች እሷን ለማሰር የወጡ ደንቦች አልነበሩም። ነፃነቷን ለመክፈት የታሰቡ ቁልፎች ነበሩ። በቤተ ክርስቲያን ውስጥ ምህረት ገንዘብ ክፉ ነው፣ ድሃ በሆንክ ቁጥር ደግሞ የበለጠ ቅዱስ ትመስላለህ የሚሉ ወሬዎችን ሰምታ አድጋለች። ስለዚህ እየተቸገረችም ቢሆን ድሃ መሆን መንፈሳዊነት እንደሆነ በክፍል ታምናለች። የበለዘጉትን ስታይ አሳልፈው ሰጥተው ኮምፕሮማይዝ አድርገው ይሆናል ብላ ታማለች። ያልተረዳችው ነገር ቢኖር ድህነት እግዚአብሔርን አያከብርም፣ ምርታምነት ግን ያከብራል። ምህረት ረጅም ትጸልያለች፣ ግን ያለ አቅጣጫ ነበር። ጸሎቶቿ በጨለማ ውስጥ የሚተኩሱ በስሜት የተሞሉ ግን ኢላማ የሌላቸው። ለሰዓታት ትጸልይ፣ ነገር ግን እግዚአብሔር በጀትን እንድትማር እንድታስቀምጥ ወይም ኢንቨስት እንድታደርግ ሲያነሳቸው ጸሎት መሪያን እንደሚወልድ ዘነጋች። የእግዚአብሔር መሪያን እንጂ ስሜት ወደ ለውጥ አይመራም። በየወሩ ደሞዝ ስታገኝ ባለ ክትትል ታጠፋለች፣ ያለ እቅድ ትበድራለች እና ፈጽሞ አታስቀምጥም ነበር። ሌሎች አዳዲስ ስልኮችን ወይም ልብሶችን ሲገዙ ስታይ በብድርም ቢሆን ትከተላቸው ነበር። እግዚአብሔር ታማኝ መጋቢዎችን እንጂ አባቃኞችን እንደማይባርክ አልተረዳችም ነበር። በመስሪያ ቤቷ የሚጠበቅባትን ብቻ ታደርጋለች። ተጨማሪ ኃላፊነቶችን ትሸሻለች፣ ስለ አለቋ ታማራለች እና ሁልጊዜም በትራፊክ ወይም በጭንቀት እያሳበበች ትዘጋለች። ልቀት የእግዚአብሔር የሚያበዛው ዘር እንደሆነ አላወቀችም። ምህረት ቤተ ክርስቲያኗን ትወዳለች፣ ነገር ግን ከአስርት ባለፈ ለወንጌል ሥራ ፈጽሞ አትሰጥም ነበር። ቤተ ክርስቲያን ቀድሞ ድሮ ገንዘብ አላት ብላ ታስባለች። ለእግዚአብሔር ሥራ መስጠት ፋይናንሷን በመለኮታዊ ፍስ ጋር እንደሚያገናኛት አላወቀችም ነበር። የመንግስቱ ኢንቨስትመንት ልገሳ ሳይሆን አጋርነት ነው። እሷ በታነከች ነት በሚቆንጅን ሁኔታ መጋገር፣ ልብስ መንደፍ እና አነቃቂ ጽሑፎችን መጻፍ ትችል ነበር። ነገር ግን ፍርሃት ብቃት የሌለሽ ነሽ፣ ዝቅተኝነት ትወድቂያለሽ ይላታል። ስለዚህ ተሰጦቷን ደብቃ ሌሎች ሲያድጉ ትመለከታለች። ድህነት በኪስ ውስጥ ከመታየቱ በፊት በአእምሮ ውስጥ እንደሚጀምር አላወቀችም። አንድ ምሽት ከጦም በኋላ ትንሽ የመጋገር ሥራ ጀምሪ፣ ቅዳሜውን ተጠቀሚ የሚል ለስለስ ያለ ድምፅ ሰማች። ልቧ ዘለለ፣ ነገር ግን ፍርሃት አጠፋው። በወድቅ ምን ይሆናል? ሰዎች ምን ይላሉ? ሳምንታት አለፉ። ያው መሪያ በህልሙ አስተጋጋ። ሆኖም እድሉ እስኪያልፍ ድረስ አዘገየች። አሁን ከወራት በኋላ በድሃ ተከባለች። እግዚአብሔር ስላልመለሰ ሳይሆን እሷ ስላልተታዘዘች ነበር። ያን ምሽት ስታለቅስ ጌታ ሆይ ለምን እኔ አለች። ሰማይም እንዲህ ብሎ ተናገራት፣ ጸልያለሁ፣ አሁን መንገዶችን ተማሪ። ዝናቡ በዚያ ምሽት በኃይል ይዘንብ ነበር። የሰማይ አካናት ራሳቸው አብረዋት የሚያዝኑ ይመስል ዝናቡም በምህረት መስኮት ላይ ይመታ ነበር። ክፍሏ በሚርገበገብ ሻማ በከፊል በርቷል።
በዙሪያዋ ያለፈባቸው ሂሳቦች፣ ባዶ ሳህኖች እና የተጨማደዱ የብድር ማስጠንቀቂያዎች ተበታትነዋል። በበረዳው ወለል ላይ ጉልበቶቿን አቅፋ ተቀመጠች። ስልኳ በድጋሚ ተንቀጠቀጠ። ከብድር ኩባንያው የተላከ ሌላ መልእክት። የመጨረሻ ማስጠንቀቂያ፣ ክፍያ አለመክፈል ሕጋዊ እርምጃን ያስከትላል። ልቧ ደነገጠ። ዓለሟ እየፈረሰባት እንደሆነ ተሰማት። በእንባዋ መካከል ጌታ ሆይ አሁንም እዚያ ነህ? ለምን አትረዳኝም? የቻልኩትን ሁሉ አድርጌያለሁ ብላ አንሾካሸከች። ነገር ግን በጥልቀት ስታስበው ሁሉንም ነገር እንዳላደረገች ታውቃለች። መታዘዝን ሽሽታ ነበር። የምህረት ጓደኞቿ ስልኳን አያነሱም። ወላጆቿ ገንዘብ ማበደር አቁመዋል። በሥራ ቦታ ሁልጊዜ በመዘግየትና ደካማ አፈዛዘን መወቀስ ሰልቾታል። ያለምንም ውጤት መጸለይ ሰልቾታል። ሌሎች ሲያድጉ፣ እሷ ግን በዕዳ ውስጥ ስትሰምጥ ማየት ሰልቾታል። ያን ምሽት ዝናቡ ሲቆም በድጋሚ ተንበረከከች። በዚህ ጊዜ መልስ ለመጠየቅ ሳይሆን ለመገዛት ነበር። ጩኸቷ ጥሬ ነበር። ጌታ ሆይ በዚህ ሁኔታ መቀጠል አልችልም። ለሕይወቴ መቆም ምክንያት እኔ ከሆንኩ አሳየኝ። መመሪያህን ስቼ ከሆነ ግለጥልኝ። ለመስማት ተዘጋጅቻለሁ። ክፍሉ ጸጥ አለ። ከዚያም በጽኑነትና በምህረት የተሞላ ድምፅ እንዲህ ሲል አስተጋባ። ምህረት፣ ያለ ብርሃን ደክመሻል፣ ያለ መርህ ጸለይሻል፣ አልቅሰሻል፣ ግን ፈጽሞ አልታዘዝሽም። ደነገጠች። እንባ በጉንጮቿ ላይ ወረደ። ድምጡ ቀጠለ። በረከትን ትጠይቂያለሽ፣ ነገር ግን በረከትን የሚወልዱትን መመሪያዎች ትንቂያለሽ። ለምርት ትጸልያለሽ፣ ነገር ግን ምንም አትዘሪም። በእምነት ትናገሪያለሽ፣ ግን በፍርሃት ትመላለሻለሽ። መጨመርን ትፈልጊያለሽ፣ ነገር ግን በእጅሽ ያለውን ዘር ችላ ትያለሽ። ምህረት ተንቀጠቀጠች። ጌታ ሆይ ለራሴ መከራ እኔ ነኝ ከማለቷ በፊት የሻማው ብርሃን ደበዘዘ እና ራሷን በትልቅ ብሩህ ወርቃማና በሰማያዊ መገኘት በተሞላ አዳራሽ ውስጥ አገኘችው። ከፊት ለፊቷ መልአክ ቆሞ ስሟ የተጻፈበትን መጽሐፍ ይዟል። ምህረት አላት፣ ለሀብት ጸለይሻል፣ ግን ጥበብን እምቢ አልሽ። እርዳታ ለማግኘት ጮኸሻል፣ ነገር ግን የሰማይን መመሪያ ችላልሽ። ክፍት በሮችን ትጠይቂያለሽ፣ ነገር ግን ለመግባት ዝግጁ አይደለሽም። መልአኩ መጽሐፉን ሲከፍት የሕይወቷ ትዕይኖችን እንደ ሕዋ ስክሪን በአየር ላይ መታየት ጀመሩ። እግዚአብሔር የጎንዮሽ ሥራ እንድትጀምር የሰጣትን መመሪያ ችላ ስታይ አገኘች። ዕድሎችን በፍርሃት ምክንያት ስትገፋ አገኘች። ከማደግ ይልቅ ስታማ፣ ከመፍተር ይልቅ ስትማረር፣ ከማመን ይልቅ በምድር ስትሰምጥ አገኘች። የእያንዳንዱ ትዕይን እንደ ሰይፍ ወጋት። እኔ አላውቅም ነበር ብላ አነበለች። መልአኩ መለሰላት፣ ታውቂ ነበር፣ ግን አልሰማሽም። መንግሥቱ በመርህ እንጂ በሐዘን አይመራም። እግዚአብሔር መሐሪ ነው፣ ግን በመታዘዝ በኩል ይባረካል። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንን ሰፍሉ፣ ይህም ሁሉ ይጨመርላችኋል። የማቴዎስ ወንጌል 6:33። በድንገት ሀብት በሰማይ ዓይን ምን ማለት እንደሆነ አየች። ገንዘብ ብቻ ሳይሆን ብርሃን፣ ተጽዕኖና መታዘዝ እንደሆነ አየች። እግዚአብሔር የሰጣት እያንዳንዱ መመሪያ ለቀጣዩ ዘመኗ ዘር እንደሆነ ተረዳች። ነገር ግን ያለ እምነት ዲሲፕሊን ምህረት አዝመራ እየጠበቀች ዘሮቹን ትጥል ነበር። ጉልበቶቿ ተንበረከኩ። ጌታ ሆይ ይቅር በለኝ፣ አሁን ገባኝ፣ ሰይጣን አልነበረም የኔ አለማወቅ እንጂ ብላ ጮኸች። እና መልአኩ እንደዚህ ሲል ንገየን፣ አሁን ተረድሻል። መንግሥቱ ለፍላጎት መልስ አይሰጡም፣ ለሥርዓት እንጂ። ስትሰላፊ ሞገስ ይፈልሳል፣ ስትታዘዢ ሀብት ይከተላል። ከዚያም ብርሃን ከበባት፣ ንጹሕና ሰላም ሲፈልስ ተሰማት። ምህረት በእንባዋ ተጠምቃ በጉልበቷ እንዳለች ነካች። ነገር ግን በመንፈሷ ውስጥ የግራ ነገር ሰላም ነበር። ለዓመታት በመጀመሪያ ጊዜ ጌታ ሆይ መርሆችን ሳልቀበል ለተአምራት አልጮህም። እንዴት እንደምገባ እንጂ እንዴት እንደምለምን ብቻ አታስተምረኝ። እንዴት እንደምታዘዝ እንጂ እንዴት እንደምጠይቅ ብቻ አታስተምረኝ ብላ አንሾካሸከች። ድምጿ አጽንዋ ነበር፣ በምስጋናና በቁርጥነት ተሞልቶ ነበር። በዚህ ጊዜ እንወተኛ ብልጽግና በኪሷ ውስጥ እንደማይጀምር አገባች። የሚጀምረው በሚሰማ ልብ ውስጥ ነው። እናም ምህረት ሕይወቷን በእግዚአብሔር መንገድ ለመግባት ተዘጋጀች። የማንጋኖ ብርሃን በመጋረጃዎች በኩል ዘለቅበለ። የምህረት ትንሽ ክፍልን ሟገት አጥለቆታል። ማዕበሉ ውጭም በውስጧም አበቀ። ለዓመታት በመጀመሪያ ጊዜ ምንም ነገር ባይለወጥም ሰላም ተሰማት። ነገር ግን በመንፈሷ ውስጥ አንድ ነገር እንደተለወጠ ታውቃለች። ከአልጣቷ ተነስታ አንድ ጊዜ በቁጣ የዘጋችውን መጽሐፍ አንስታ በድጋሚ ገለጠችው። ያለፈው ጥቅስ እንደ አረንጓዴ ጓደኛ ተቀበለችው። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ስፍሉ፣ ይህም ሁሉ ይጨመርላችኋል። የማቴዎስ ወንጌል 6:33። በዚህ ጊዜ ፈጋፍካለች። ጌታ ሆይ አሁን ገባኝ፣ ዋናው ሀብትን ማሳደድ ሳይሆን አንተን ማሳደድ ነበር ብላ አንሾካሸከች። ምህረት የቅንጅት ጉዞዋን ጀመረች። በየቀኑ ከሥራ በፊት ለጥበብ እንጂ ለገንዘብ አልጸለየችም። ዕዳዋን ቀስ በቀስ ለመክፈል እቅድ አወጣች። እናም መበደር አቆመች።
ያስቀየመቻቸውን ሰዎች ይቅርታ በመጠየቅ ታረገች። በሥራ ቦታ ቀድማ ትደርሳለች፣ በትጋት ትሠራለች እና ሰውን ለማስደሰት ሳይሆን እግዚአብሔርን ለማክበር ከሚጠበቅባት በላይ ትሠራ ነበር። መንፈስ ቅዱስ ያን በአንድ ወቅት የፈራችውን ትንሽ የጎንዮሽ ሥራ እንድትጀምር በድጋሚ ሲያነሳሳት አላግማማችም። እንደ ቀላል የመጋገሪያ ሥራ ለሥራ ባልደረቦቿ ጥቂት ኬኮችን በማቅረብ ጀመረች። ነገር ግን ብዙም ሳይቆይ ትዕዛዞች መፍሰስ ጀመሩ። ደንበኞች ታማኝነቷንና ልቀቷን ወደዱላት። በመታዘዝ የወሰደችው እያንዳንዱ እርምጃ በአንድ ወቅት ተዘግተው የነበሩ በሮችን የሚከፍት ቁልፍ ሆነላት። መታዘዝ ምሕረት በእጇ እንዳለ ያላወቀችው ዋና ቁልፍ ሆኖ ተገኘ። ለሥራ ባልደረቦቿ ኬክ በመጋገር የጀመረው ትሑት ተግባር ብዙም ሳይቆይ የሞገስ ወንዝ ሆነ። ወሬው በፍጥነት ተሰራጨ። ኬኮቿ ለስላሳ፣ ተወዳዳሪ የሌላቸው፣ አገልግሎቷን በጸጋ የተሞላ ነበር። ከጣዕሙ ባለፈ ግን በሥራዋ ላይ ሰዎችን የሚስብ መለኮታዊ የሆነ ልቀት ነበር። ብዙም ሳይቆይ ምሕረት ከድርጅቶች ለሠራተኞች ዝግጅትና ለፓርቲዎች የጅምላ ትዕዛዞችን መቀበል ጀመረች። እያንዳንዱን ሥራ ለእግዚአብሔር ክብር እንጂ ለራሷ ጥቅም እንዳልሆነ በመረዳት በሥራዋ ላይ ትጸልይ ነበር። እንዲህ ስታደርግም በሮች በራሳቸው ተከፈቱ። በወራት ውስጥ የጎንዮሽ ሥራዋ ልትቆጣጠረው ከምትችለው በላይ አደገ። የምሕረት ደስታ መጋገሪያ Mercy's Delight Bakes በሚል በይፋ አስመዘገበችው። እግዚአብሔርም በእርሱ ላይ ሕይወትን ተነፈሰ። አንድ ቀን ጠዋት በትንሿ ድንኳኗ ላይ ያለች አንዲት ዘመናዊ መኪና የምትነዳ ሴት ቀረበቻት። እነዚህ ኬኮች ባለቤት አንቺ ነሽ? ብላ ጠየቀቻት። አዎ እመቤቴ፣ ምሕረት በፍርሃት ፈገግ አለች። ድርጅታችን ለሠራተኞቻችን የምግብ አቅርቦት ከአንቺ ጋር አብሮ መስራት ይፈልጋል። ስለ ቢዝነሱ መነጋገር እንችላለን? ምሕረት ደነገጠች። እንደ ሕልም ነበር። ያ ውል የለውጥ ነጥብ ሆነ። ትዕዛዞች ተባዙ፣ ትርፍ ጨመረ። በጥበብና በዲሲፕሊን ያላትን ዕዳ በሙሉ መክፈል ጀመረች፣ አንዱን ከሌላው በኋላ። ፈጽሞ አላጓደለችም፣ ፈጽሞ አልረሳችም። እያንዳንዱ ክፍያ ለእግዚአብሔር ምሕረት ምስክር ነበር። ከአንድ ዓመት በኋላ የመጀመሪያውን ይፋ የኬክ ቤት ቅርንጫፍ በከተማ ውስጥ ከፈተች። ሞቅ ያለ የሚያምርና የምስጋና መዝሙሮች በዝግታ የሚሰሙበት ቦታ ነበር። በምረቃው ቀን በሠራተኞችና በቤተሰብ ተከባ ሪባን ስትቆርጥ ጌታ ሆይ እርዳታ መመለም ሌሎችን በመርዳት አሻገርከኝ ብላ ነሾኮሸች። ዓይኖቿ እንባ ረጠቡ። እንቅልፍ የሌላቸውን ሌሊቶች፣ የፍርድ ጥኒቱንና ራሷን የሰተችባትን ቅጽበት አስታወሰች። አሁን መታዘዝ ፈጽሞ ከንቱ እንደማይሆን እንደ ምስክር ቆማለች። እሱ ሰማይ የሚያበዛው ኢንቨስትመንት ነው። የዘዳግም 29:2 የአምላክህን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙሁማል። የምሕረት ንግድ ከገቢ ምንጭነት ባለፈ አገልግሎት ሆነ። ሥራ አጥቶችን ቀጠረች፣ ወጣት ሴቶችን አሰልተነች እና እምነትን በትጋት ጋር እንዴት ማቅነጀትን አስተማረቻቸውን። ወራት ወደ ዓመታት ተቀየሩ እና የምሕረት ሕይወት ሙሉ በሙሉ ተለወጠ። ሌሎችን የሚቀጠር ንግድ በናች። በቤተ ክርስቲያኗ የፋይናንስ ጥበብ አስተማረች እና ሰዎች ከዕዳ ነፃ የሆኑ ረዳች። ወደ ኋላ መለስ ስታይ በአንድ ወቅት የሰበራት ሕመም ለዓላማዋ መግቢያ በር እንደሆነ ተረዳች። እናም አንድ ሰው እንዴት ተሳካሽልኝ ብሎ ሲጠይቃት ፈገግ ብላ ወይንም እግዚአብሔር ምን እንዲያስተምረኝ ማለትን ጀመርኩኝ ትላለች። የተወደዳችሁ ለመባረክ ብቻ አትጸልዩ፣ በመታዘዝ ተመላለሱ። የእግዚአብሔር ሞገስ የእግዚአብሔር ምንጮች በሚከበሩበት ቦታ ላይ ይፈልሳል። አስቀድማችሁ መንግሥቱን ስትፈልጉ ሀብት ይከተላችኋል። በእግዚአብሔር ማመን ብቻ በቂ አይደለም፣ ለእሱ መታዘዝ የሚያስችል ያህል እምነት ሊኖራችሁ ይገባል። እንጸልይ። የሰማይ አባታችን፣ በዚህ ታሪክ ዓይኖቻችንን ስለከፈትክ እናመሰግናለን። ባለመታዘዝ ለጸለይንበትና ባለቅንጅት በረከትን ስለፈለግንበት ጊዜ ሁሉ ይቅር በለን። በሥራችን በሀብታችንና በመንገዳችን አንተን ማክበርን አስተምረን። አሁን እየሰማ ያለው ሁሉ ሞገስህ ይረፋል። በኢየሱስ ኃያልን ስም በጥበብና በዲሲፕሊንና በመለኮታዊ መርንጅት እንድንመላለስ ይሁን። አሜን። ይሄ ታሪክ ልባችሁን ከባረከ ዝም ብላችሁ አትለፉ። ከተማራችሁት ነገር ላይ እርምጃ ውሰዱ። እንደዚህ ሕይወት የሚቀይሩ ታሪኮች እንዳያመልጧችሁ ሰብስክራይብ